ራሳቸው አብዛኛው ዳዮች የሸጡት ለብር ሀብታም ሰብሰብ ብሎ የገባበት ቦታ ሰደቃ መስጠት እንዴት ላይ አማን ወላሂ እናንተ ሀጅ የምታደርጉ ሀብታሞች ዑምራ የምታደርጉ ሀብታሞች ምስኪኖች እኛንም የምትረዱ አባቶች አላህ ዘራችሁ የተባረከ ያድርገው ጀነት ነው እኮ የምትገቡት ምናምን ይላል። ሽርክ ያሻርካሉ አይነግሯቸው። ሽርክ ምናምን ካሉ ዋሃብይ ነው አስወጡት ይላል። ጫቃሚውም ጋር ሲሄዱ በጫቃሚው በዛ አስተካክለው ይነግሩ። ተብሊጎቹም ጋር ሲሄዱ በኢኽዋንም ሲሄዱ በኢኽዋን አማርኛ ያወራል። ሁሉንም መስመሩና ማርሹን ቀይሮ ከነሱ ጋር ይነጋገራል። አማ አህለ ሱናዎች መነገር ያለበት ይናገራል። ቤት ውስጥ ያላቸው ባህሪ፣ ሚንበር ላይ ያላቸው ባህሪ፣ እዚህ ወንበር ላይ ያላቸው ባህሪ፣ ከጓደኛቸው ያላቸው ባህሪ፣ ከምስታቸው ያላቸው ባህሪ ከሀገር ውስጥ ነው ከሀገር ውጭ አቂዳቸውን ይቀይራሉ አይቀይሩም። አህለ ሱናዎች የትም ሄዱ አንድ ናቸው። አማ አቂዳው የተዛባበት ሰው ግራ የገባው ሰው ተደብቆ የሚያወራው ሌላ፣ አዲስ አበባ የሚያወራው ሌላ፣ ሳውዲ የሚያወራው ሌላ፣ ኡልባራት ሲመጣ የሚያወራው ሌላ፣ ወደዚህ ሲሄድ የሚያወራው ሌላ ይለያይ። ስለዚህ ወመን አረደ አን ዚክሪ ከኔ ምክር ዞር ያለ ፈኢነ ለሁ መኢሸተን ደንካ ጭንቅ የሆነ ህይወት አለን። በቁርአን የሚነግዱ ሰዎች የመጀመሪያው ተጨናቂዎች እነሱ ናቸው። በመንሃጅ ሰለፍ የሚያጭበረብሩ ሰዎች የመጀመሪያው ጭንቅ ውስጥ የሚገቡት እነዚህ ናቸው። የአላህ ቁርአን ለዱንያ የሚሸጡ ሰዎች የመጀመሪያ ጭንቅ ውስጥ የሚገቡት እነዚህ ናቸው። ከዋናው ላይ የተዳፈሩት ከዋናው ነው። ሰማይና ምድር ከቆመለት ጀሃነምና ጀነት ከተፈጠረለት እኛም ከተፈጠርንለት ዓላማ ጋር ነው እየተፋለሙ ያሉት። የመጀመሪያው ጭንቅ ውስጥ የሚገቡት እነዚህ ሰዎች ናቸው። ወነሕሹሩ የውመል ቂያመቲ አዕማ የቂያማ ምድር ውር ተደርጎ ይቀሰቀሳል። ዛሬ በዲን የሚበሉ ሰዎች ዒልምን ተምሮ የዋጡ ሰዎች ጀሃነም መቀዳደል የሚጀምረው በእነሱ ነው። ቂያማ አማመላ የሚወረዱት እነሱ ናቸው። የአላህን ቃል አውቆ መንሃጀ ሰለፍን አውቆ የሰሃቦችን ጎዳና አውቆ የኡማው አማና እኛ ላይ መቀመጡን አውቆ ኡማ ላይ መነገድ የቂያማ ቀን የመጀመሪያ እንደውም ጀሃነም የምትነድባቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዒልምን የነቢዩን ሪሳላ ይሄን ከባድ የሆነውን ዲን አውቆ ቦታው ላይ ያላደረሱ ሰዎች ናቸው።